ሁሉንም ነገር ወደ ጦር ግንባር በዘይ ምሕረት ቀተል ንዝኾነ ፍጡር ብዘይ ገደብ ሓስቶ የጨነገፈው አብዮትና ከመገዳደል አዙሪት ያልተላቀቀው የኢትዮጵያ ፖለቲካ የኔ መሞት ለሀገሬ ከተጠቀመ ሞቴ ክብሬ ነው። አብዮት ልጇን በላች። መንገዳችን በስፋት በትንታኔ ይመለከቷል። ከኮሎኔል በታች ያለው የሰራዊቱ አባል በተለየ መንገድ ተበድላል ተብሎ ተቀሰቀሰም። የበታች መኮንኑ የጭቁኖች ድምፅ ተደርጎም ተሳለም። በተማሪዎች የደመውን አገዛዝ ለመጨረስ የበታች ወታደሩ በሻለቃ አጥናፉ አባትና በሻለቃ መንግስቱ ኃይለማርያም ተጠረነፈ። ስያሜውንም ኮሚቴ ወይም ደርጉ ሲሉ ጠሩት። አንዳንዶች የደርግን መሳሪያ ነካሽነትና ደም አፍሳሽነት በመመልከት ደርግ ማለት ደብድበህ ረግጠህ ግዛ ለሚለው ሐረግ ምህጻረ ቃል ነው ሲሉ ያስቀምጣሉ። እውነቱ ግን እሱ አይደለም። ደርግ ማለት በግዕዝ ጥሩነት ለማድረግ የተሰባሰቡ ቡድኖች እንደማለት ነው። ደርግ ጨዋነትና ለሀገር ሐሳቢነትን የሚያመለክት ቃል ነው አሉ። ያው መልከጥፉን በስም ይደግፉ ሆኖ ነገሩ ማለት ነው። ጃንሆይን ከ40 ዓመታት በኋላ መስከረም 2 ቀን 1967 ዓ.ም የፈነገለው የደርግ ሰራዊት በየዕለቱ በመግደል የኢትዮጵያ ቴሌቪዥንን የግድያ ዜና መንገሪያ አድርጎ ታረፈ። ህዳር 14 ቀን 1967 አንድ ከባድ መርዶ ኢቲቪ አነበበም። በደርግ በአንድ ምሽት ተገድለው በነጋተው መርዷቸውን በኢትዮጵያ ራዲዮ የተነገረው የታላላቅ አርበኞች ፍርድ አልባ ግድያ እስከዛሬ ትውልድን የሚከተል ከባድ ዕዳ ሆኖ ቀጥሏል። ሁሉም በሚባል ደረጃ በአርበኝነቱ ዘመን ወራሪውን የአውሮፓ ፋሽስት ጠላትን በልጅነት ዕድሜያቸው በመከላከል ለኢትዮጵያ ሀገራቸው ትልቁን ሚና እየተጫወቱ ሲሆን የተወሰኑት ኤርትራን ወደ እናት ሀገሯ በመደባለቅ በዓለም አደባባይ ተሟግተው የረቱም ናቸው። ከሁለተኛው የዓለም ጦርነት ማግስት በፈረሰው የቀድሞ ሊግ ኦፍ ኔሽን ፍርስራሽ ላይ ጠንካራ ዓለም አቀፍ ተቋም መልሶ እንዲመሰረት ሰፊውን ሚና ከተጫወቱት ውስጥ ነበሩ። በ62 ዓመታቸው ሕይወታቸው በጨካኙ መንግስቱ ኃይለማርያምና ወታደራዊ አባላቱ የተቀጠፉት ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ እጅግ የገዘፈ ሰው ሲሆኑ ትግላቸውን የጀመሩት በ1928 ዓ.ም በ38 ዓመት ዕድሜያቸው የኢትዮጵያ ንጉሠ ነገሥት መንግስትንና ሀገራቸውን በመወከል በሊግ ኦፍ ኔሽን የታገሉ አርበኛና ታላቅ ምሁርም ነበሩ። በዚያች በህዳር 14 ጠዋት በወታደራዊ ማርሽ በታጀበ ዜና ህልፈታቸው እንደ ውሻ ግድያ በመትረጊስ ተራ ቆመው መረሸናቸውንና ፍርድ አልባ ውሳኔ በመንግስቱ ኃይለማርያምና ግብረ አበሮቹ ውሳኔ የመንገድ ላይ ፍርድ መሰጠቱን በዜና መልክ የሰማው የኢትዮጵያ ሕዝብ የክፉ ዘመን ጅማሮነቱን አውቆም አንገቱን ደፋም። መንግስቱ ኃይለማርያምና ጭፍሮቹ ያለምንም ደም ኢትዮጵያ ትቅደም በሚል መዝሙር በደስታ ህዝብን ያስፈነደቁትን ያህል በዚያች የህዳር 14 ቀን 1967 ዓ.ም ጠዋት ስልጣን በያዙ 2 ወር ከ12 ቀናት በኋላ አስደንጋጩን ዜና በማሰማት የመጪውን ዘመን አሳዩ። ኢትዮጵያ ትቅደም ያለምንም ደም ብለው ከጃንሆይ እስከ አክሊሉ ሀብተወልድ በመግደል መፈክራቸውን ምን አስቀሩት? ከጃንሆይ የተሻለ አስተዳደር ይመጣል ብሎ ተስፋ የሰነቀው የኢትዮጵያ ህዝብም ተስፋውም ስጋት፣ ህልሙ ደግሞ ጭንቀት ሆኖ ታረፈው። ከዛሬ 51 ዓመት በፊት ህዳር 13 ቀን 1967 ዓ.ም የወቅቱም የኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ምክትል ሊቀመንበር የሻለቃ መንግስቱ ኃይለማርያም ስምና ፊርማ ያረፈበት ደብዳቤ ለደርጉ ለዘመቻና ጥበቃ መምሪያ መኮንን ክፍል በጣም የሚያስቸኩል የሚል ማህተም ተመቶበት እንዲደርሰው ተደረገ። ደብዳቤው 3 ለማመን የሚከብዱ ትዕዛዞችንም ያዘ ነበር። አንደኛም ሌተናል ጀነራል አማን አምዶም ከመኖሪያ ቤታቸው በቁጥጥር ስር ውለው ወደ ቤተ መንግስቱ በማምጣት እስረኞችን እንዲቀላቀሉ ይላል። ሁለተኛው ደግሞ በዋናው ከርቸሌ ለ54 ሰው በዶዘር ጉድጓድ እንዲቆፈር ሆኖ ከተራ ቁጥር 1 እስከ 54 ያሉት ስም ዝርዝራቸው ከደብዳቤው ጋር የተያዘ ማለት ነው። ከፍተኛም የሲቪልና የጦር ባለስልጣናት ከምሽቱ 2 ሰዓት ከእስረኞች ተለይተው ለብቻ እንዲቆዩ፣ ሶስተኛም ከሌሊቱ 8 ሰዓት በወታደራዊ መኪኖች ወደ ዋናው ከርቸሌ ተወስደው በአንድ ላይ በጥይት ተደብድበው እንዲገደሉ
የሚልም ነበር። በማግስቱም ህዳር 14 ቀን 1967 ዓ.ም የቀዳማዊ ኃይለ ሥላሴ ከፍተኛ ባለስልጣናት እጅግ በሚያሳዝን መልኩ በጥይት ተደብድበው ተገደሉ። ህዳር 15 ቀን 1967 ዓ.ም እሁድ ከጠዋቱ 3 ሰዓት ላይ በኢትዮጵያ ራዲዮ አማካኝነት ለመላው የኢትዮጵያ ህዝብ 60ዎቹም የአፄ ኃይለ ሥላሴ ባለስልጣናት በጥይት ተደብድበው መገደላቸው ይፋ ተደረገ። እኛን በመግደል ኢትዮጵያን ከድህነቷ የምታወጧት ከሆነ ድርጊታችሁን እንደ ታላቅ በረከት በጸጋም እንቀበላለን አሉ ጸሐፊ ትእዛዝ አክሊሉ ሀብተወልድ። ህዳር 14 ቀን 1967 ዓ.ም ጠቅላይ ሚኒስትር አክሊሉ ሀብተወልድን ጨምሮ ያለምንም ፍርድ በደርግ ጭካኔ በግፍ አለቁ። ደርግ ጀነራል አማን አምዶምን ጨምሮ አቡነ ቴዎፍሎስን ወደ ስልጣን በመጡ በአመቱ ገደለም። የደርግ መስራች የነበሩት ሻለቃ አጥናፉ አባተም በመንግስቱ ኃይለማርያም ትእዛዝ እንዲረሸኑ ሆነ። አብዮትም ልጇን በላች ተባለም። ደርግ የጃንሆይ ባለስልጣናትን ከጨረሰ በኋላ ከ1971 ጀምሮ ቀይ ሽብር ብሎ ማወጀም። በኢሃፓ ሰበብ ወጣቱ ተጨፈጨፈ። እንደ ኢሃፓም የደርግ ተቃዋሚ የነበረው መኢሶን ከደርግ ጋር ተለጥፎ ኢሃፓን መታው። ኢሃፓ እንደተመታ መኢሶንም በደርግ ተገረፈ። መኢሶም ኢሃፓም እንደመዋሸሹ ደርግ ከህወሓትና ከሻቢያ ጋር በነበረው ጦርነት ውጊያ አበላሽተዋል በሚል 70 ከመቶ የራሱን ጄኔራሎች ረሸነም። በ1981 ደርግ የራሱን ሰዎች ረሽኖ ጨረሰ። ለባዴን፣ ለኦህዴድ፣ ለህወሓት፣ ለሻቢያ ጥርጊያ መንገዱን የሰራው ራሱ ደርግ እንደሆነም ይነገራል። በመግደል የተጀመረው አብዮት በመግደል ተጠናቆ ግንቦት 20 ቀን 1983 ዓ.ም የደርግ ግብዓተ መሬት ተፈጸመ። መንግስቱ ኃይለማርያም ቀደም ብሎ ግንቦት 13 ቀን 1983 ወደ ዚምባብዌ መፈርጠጡም ይታወሳል። ደርግ ኢትዮጵያን ለኢህአዴግ አስረከበ። ኢህአዴግም ኢትዮጵያን በከረረ ብሔርተኝነት ከፋፍሎ ኤርትራን ገንጥሎ ቀይ ባህርን አስረክቦ ቁጭ አለ። ኢህአዴግ በህዝብ አመጽ በ2010 ሲሸነፍ ብልጽግና መጣ። ብልጽግና ሀገሪቱን የጦርነት ቁና አድርጓት የኢትዮጵያ ህዝብ ኑሮ ጦርነት ሆኗል። ከደርግ እስከ ኢህአዴግ፣ ከኢህአዴግ እስከ ብልጽግና በቀጥለው የፖለቲካ ሁኔታ ፕሮፌሰር መራራ ጉዲና እንዳሉት የኢትዮጵያ ፖለቲካ የመበላላት ሆኖ ዛሬም ቀጥሏል። መልካሙን ሁሉ በመመኘት የመንገድ ዝግጅታችን በዚሁ ቋጭን።